የአፍሪካ ሀገራትን የሊግ ደረጃ ያወጣው ቲም ፎርም የተባለው ድረገጽ የኢትዮጵያን ፕሪሚየር ሊግ ከደካማዎች ተርታ አስፍፎታል። ምንም እንኳ ከፍተኛ መዋለ ንዋይ እየፈሰሰበት ቢሆንም ከአፍሪካ ሀገራት የእግር ኳስ ሊጎች መካከል 26ኛ ደረጃ ላይ ተቀምጠዋል። ተጫዋቾቹ በሙያቸው ብቁ ፕሮፌሽናል አለመሆን ለእግር ኳሱ እድገት አንደኛው መሰናክል ተደርጎ ይወሰዳል። አንድ ተጫዋች በሙያው ብቁ ፕሮፌሽናል ስለመሆኑ ከሚገለጽባቸው መገለጫዎች ውስጥ ደግሞ ሜዳ ውስጥ እና ከሜዳ ውጪ የሚያሳየው ባህሪ አንዱ ነው። ይህም በሀገራችን ዋነኛው ችግር ሆኖ በተደጋጋሚ ይነሳል። በሙያቸው የበቁ ፕሮፌሽናል የእግር ኳስ ተጫዋቾች ስራቸውን ያከብራሉ፣ ለሙያቸውም ይታመናሉ፣ ለለበሱት ማሊያም የሚዋደቁ ናቸው። በሜዳ ውስጥም ሆነ ከሜዳ ውጪ ከዓላማቸው ዝንፍ የማይሉ እንደ አለት የጠነከረ ስብዕና ያላቸው እንደሆኑ የፊፋ.ኮም መረጃ ያመለክታል። ምንም እንኳ በጥናት ላይ የተደገፈ ባይሆንም በሀገራችን በሁሉም የሊግ በርካታ የዘርፉ ባለሙያዎች ያምናሉ። በኢትዮጵያ ፕሪሚየር ሊግ ለሙያቸው ተገዢ፣ ለሙያቸው ያደሩ፣ ሜዳ ውስጥም ከሜዳ ውጭም ጥሩ ስነ ምግባር ያላቸው እና በሙያቸው ብቁ የሆኑ የእግር ኳስ ተጫዋቾች እንዳሉ ሁሉ በተቃራኒው ለሙያቸው ያልታመኑ ስነ ምግባር የጎደላቸው ተጫዋቾች መኖራቸው አይጠይቅም። በኢትዮጵያ በሁሉም የሊግ እርከኖች የሚገኙ ተጫዋቾች ሜዳ ውስጥ እና ከሜዳ ውጪ በሚያሳዩት ያልተገባ ባህሪ ብዙ ጊዜ ስቴዲየሞች ወደ ጦር ሜዳነት ተቀይረው የተመለከትንበት አጋጣሚ ጥቂት አይደለም። በሁሉም የሊግ እርከን የሚገኙ ዳኞች በተጫዋቾች ተደብድበዋል፣ ተወክበዋል፣ በአጠቃላይ ሰብአዊ ድርጊት ተፈጽሞባቸዋል። በማስፈራራት ውሳኔያቸው ላይም ተጽዕኖ ተደርጎባቸዋል። ይህ ደግሞ በራሳቸውና በቤተሰባቸው ላይ ከፍተኛ የስነ ልቦና ጉዳት በማድረስ የራስ መተማመናቸው እንዲሸርሸር አድርጓል። ይሁን እንጂ ከቅርብ ዓመታት ወዲህ ተጫዋቾች በዘርፉ ተጠቃሚ መሆናቸው እና ባለፉት 5 ዓመታት በቀጥታ የቴሌቪዥን ስርጭት መተላለፉ ግን በትንሹም ቢሆን ሜዳ ላይ የተጫዋቾች ስነ ምግባር እንዲሻሻል ማድረጉን ከአሚኮ በር ጋዜጣ የስፖርት ዝግጅት ክፍል ጋር ቆይታ ያደረጉት የስፖርት ሳይንስ ባለሙያው አቶ አማሙላ አሸጉ ክለቦች የሚተዳደሩባቸውን ደንቦች እና ሕጎች በተገቢው መንገድ ተፈጻሚ አለማድረጋቸው ተጫዋቾች ሜዳ ውስጥ እና ከሜዳ ውጪ ሙያውን የሚጻረር ተግባር እንዲያከናውኑ ግን አሁንም ዕድል ሰጥቷቸዋል። ከዚህ በፊት ክለቦች በሜዳቸውና ከሜዳቸው ውጪ ጨዋታዎችን ያከናወኑ በነበረበት ወቅት ተጫዋቾች ከፍተኛ የስነ ምግባር እና የባህሪ ችግር ይስተዋልባቸው እንደነበር ባለሙያው አስታውሰዋል። በሜዳቸው መሸነፍ የማይፈልጉ ተጫዋቾች፣ አሰልጣኞች፣ የቡድን መሪዎች እና ደጋፊዎች ተጫዋቾችን ለጸብ ያነሳሳሉ፣ ዳኛን በማዋከብ ውጤት ለማስቀየር እንደሚሞክሩ የስፖርት ባለሙያ ቢሆን ተመሳሳይ ድርጊቶች ይፈጸሙ እንደነበር አስታውሰዋል። የዳኛ ውሳኔ መቃወም እና ጨዋታ ካለቀ በኋላም ዳኞችን ማዋከብ በሕጉ መሰረት ከባድ ቅጣት የሚያስከትል ቢሆንም ተጫዋች፣ አሰልጣኞች፣ የቡድን መሪዎች እና ደጋፊዎች ግን በተደጋጋሚ ይህንን ሲያደርጉ አይስተዋልም። የዳኛን ውሳኔ በቃል ወይም በምልክት መቃወም እና ማዋከብ ቢጫ ካርድ ያሰጣል። ዳኛ መማታት እና አጸያፊ ስድብ መሳደብ ደግሞ ቀይ ካርድ ያሰጣል። ክለቦች ባልተገባ መንገድ ሜዳ ላይ ዋጋ የሚያስከፍል የስነ ምግባር ችግር ያለባቸውን ተጫዋቾች እንዲታረሙ ማድረግ ይጠበቅባቸዋል። ሕጎችን ለማስፈጸምም በደንብ መስራት ይጠበቅባቸዋል ብለዋል ባለሙያዎች። ለአብነት ተጫዋቾች በጥፋት ምክንያት ቅጣት ሲደርስባቸው ቅጣቱን ክለቦች ነው የሚከፍሉት። ይሁን እንጂ ተጫዋቾችን በስነ ምግባር ለማነጽ በቀጥታ እግር ኳሱ ባደገባቸው በአውሮፓ ሀገራት ተጫዋቾች ከታክቲክና ከቴክኒክ ስልጠናዎች እኩል የጨዋታ ሕጎችንም እንዲሰለጥኑ እና እንዲገነዘቡ ይደረጋሉ ያሉት የዘርፉ ባለሙያዎች፣ ብዙዎቹ ኢትዮጵያውያን ተጫዋቾች ግን የጨዋታ ሕጎችን ባለማወቃቸው ነው ጥፋት የሚፈጽሙት ብለዋል። ታዲያ ችግሩን ለመቅረፍ አወዳዳሪው አካል ለክለቦቹ እና ለተጫዋቾቹ የግንዛቤ ፈጠራ ሥራ መስራት እንደሚኖርባቸው ባለሙያዎች አስገንዝበዋል። ተጫዋቾች የጨዋታ ሕጎችን ዋወሳፍቴጊያም ማወቅ እንደሚገባቸውና ቅድመ ዝግጅት ስልጠና ላይ በደንብ ሊሰሩ ይገባል ነው የተባለው። በሌሎቹ ሀገራት የእግር ኳስ ዳኝነት ሙያ እንደ አንድ መደበኛ ሥራ እንደሚሰራ ይታወቃል። በኢትዮጵያ ግን ከቀደሙት ጊዜያት ጀምሮ እንደ ተደራቢ ሥራ ተይዞ ጎን ለጎን መሰራቱ በሀገራችን ለሙያው ትኩረት አለመሰጠቱን ያሳያል። እናም የሀገራችን ዳኞች በቻሉት መጠን ዘመኑ የሚጠይቀውን የዳኝነት ዕውቀት መያዝ አለባቸው። ራሳቸውን በየጊዜው በማብቃትም የሚሰሩት አጽንዖት ሰጥተዋል። ተጫዋቾች ሜዳ ውስጥ ብቻ ሳይሆን ከሜዳ ውጭም የሚያሳዩት ጥሩ ያልሆነ ባህሪና ስነ ምግባር የእግር ኳስ ሕይወታቸውን ይጎዳል። ከነርሱ አልፎ የክለባቸውን ስም እና ዝና ያጎድፋል። አልኮል መጠጣት፣ የምሽት ቤቶችን ማድመቅ እና አላስፈላጊ አስተያየቶች መስጠት በተጫዋቾች ዘንድ ከሜዳ ውጭ የሚታዩ የስነ ምግባር ጉድለቶች ናቸው። በተጨማሪም ከደጋፊና ተጫዋቾች ከሜዳ ውጭ የሚታይባቸው የስነ ምግባር ጉድለቶች ናቸው። ከሜዳ ውጪ ጥሩ ስነ ምግባር ያላቸው ተጫዋቾች በአሰልጣኞቻቸው፣ በቡድን አባሎቻቸው፣ በደጋፊዎች እና በስፖንሰር አድራጊ ድርጅቶች እምነት የሚጣልባቸው ይሆናል። ታዲያ ተጫዋቾች በሙያቸው ረዘም ላለ ጊዜ ለመቆየት፣ መልካም ስማቸውን ለመጠበቅ እና በእግር ኳስ ሕይወታቸው ስኬታማ ለመሆን ሜዳ ውስጥ ብቻ ሳይሆን ከሜዳ ውጭም ራሳቸው መጠበቅ ነው።